ሰላም ውድ የቻናላችን ተከታታዮች እንዴት ናችሁ? ዛሬ የዓለማችን አስገራሚ የጋብቻ ጥያቄዎችን ይዘንላችሁ መጥተናል። ቪዲዮውን እንደምትወዱት ስለማልጠራጠር ቻናሉን ሰብስክራይብ፣ ቪዲዮውን ላይክ በማድረግ ጀምሩት። አንደኛ፣ በካቴና የተጠናቀቀው የፍቅር ጥያቄ። አስባችሁታል? ከ600 ሜትር በላይ ከፍታ ላይ ቆማችሁ ከታች የሚታየውን ከተማ ትመለከታላችሁ። የደህንነት ገመድ የለም። አንድ ትንሽ ስህተት ህይወትን ሊያሳጣ ይችላል። ይህ ግን ለአንጀሊና ኒኮላው እና ኢቫን በርከስ የዕለት ተዕለት ህይወታቸው ነበር። አንጀሊና ኒኮላው ከሩሲያ የተወለደች ስትሆን ከልጅነቷ ጀምሮ በሰርከስ ቤተሰብ ውስጥ አደገች። ይህም ከፍታን እንዳትፈራ አደረጋት። ኢቫን በርከስ ደግሞ ከፍተኛ ህንፃዎችን በመውጣት የሚታወቅ ጀብደኛ ነበር። ሁለቱ በማህበራዊ ሚዲያ በኩል ተዋወቁ። ከዛም ጓደኝነታቸው ወደ ፍቅር ተቀየረ። ብዙ ሰዎች የማይደፍሩትን ነገር እነሱ ስለሚያደርጉ ዝነኛ ነበሩ። ያለ ደህንነት ገመድ በዓለም ላይ ካሉ ረጃጅም ህንፃዎች ላይ ይወጡ ነበር። አንዳንድ ጊዜ በአንድ እግር ይቆሙ ነበር። አንዳንድ ጊዜ ደግሞ በህንፃው ጫፍ ላይ ተቃቀፉ ነበር። ይህ በሚሊዮኖች የሚቆጠሩ ሰዎችን አስደነቀ። በ2022 የማሌዥያው ሜርኬዳ 111 የተባለ በዓለም ሁለተኛ ከፍተኛ ህንፃ በድብቅ ወጡ። ይህ ጉዞ ለመጠናቀቅ ወራት ተዘጋጁ። ይህ ታሪካቸው በኔትፍሊክስ ላይ ስካይ ዎከርስ ላቭ ስቶሪ በሚል ዶክመንተሪ ቀረበ። በ2026 ወደ ኒውዮርክ ሄደው የኤምፓየር ስቴት ቢልዲንግ አናት ላይ ወጡ። ከ1400 ጫማ በላይ ከፍታ። ኢቫን በአንድ ጉልበቱ ተንበርክኮ ለአንጀሊና የጋብቻ ጥያቄ ቀረበ። እሷም አዎ አለች። እዛው እንዳሉም አንድ ባነር ዘረጉ። When the power of love beats the love of power, the world knows peace. የፍቅር የኃይል ፍቅርን ሲያሸንፍ ዓለም ሰላምን ያውቃል። ነገር ግን ወደ ታች ሲወርዱ ፖሊስ በቁጥጥር ስር አዋላቸው። በህገወጥ መግባትና ሌሎች ክሶችም ተከሰዋል። አንዳንድ ሰዎች ይህ እውነተኛ ፍቅር ነው ሲሉ፣ ሌሎች ደግሞ ለቪውስና ለዝና ሲባል ህይወትን ለአደጋ ማጋለጥ ትክክል አይደለም ብለው ተቹ። እናንተስ በዚህ ጉዳይ ምን ትላላችሁ? ሀሳባችሁን ኮሜንት ላይ። ሁለተኛ፣ የዲዝኒ ፊልም ውስጥ የተደረገ ጥያቄ። አንድ ወጣት ለፍቅረኛው የጋብቻ ጥያቄ ለማቅረብ 6 ወር ሙሉ በድብቅ ሰራ። የዲዝኒ ፊልም እንኳን አስቀየረ። በመጨረሻም በመቶዎች ሰዎች ፊት የማይረሳ ታሪክን ፈጠረ። ሊ ሎክለር ፊልም ሜከር ነበር። ፍቅረኛው ስቱቲ ዳቪድ ደግሞ የዲዝኒ ፊልሞች በጣም አድናቂ ናት። በተለይ ስሊፒንግ ቢዩቲ የሚለው ፊልም ብዙ ጊዜ ነበር የምታየው። ሊም ለሷ የምታስታውሰውና የማትረሳው ጥያቄ ማቅረብ አለብኝ ብሎ አሰበ። 6 ወር ሙሉም ምስጢራዊ ዝግጅት አደረገ። ሊ ብዙ ወራት በኮምፒውተር ተቀምጦ የስሊፒንግ ቢዩቲ የመጨረሻ ክፍል እንደገና ሰራ። በፊልሙ ውስጥ የነበረውን የፕሪንስ ፊሊፕ ገጸ ባህሪ በራሱ ምስል ቀየረው። የፕሪንሰስ አውሮራ ፊትም በስቱቲ ፊት እንዲመስል አደረገው። እንደ እውነተኛ የዲዝኒ ፊልም እንዲመስል በጥንቃቄ ሰራው። ታላቁ ቀን ደረሰ። አንድ ቀን ሊ ለስቱቲ ዛሬ ስሊፒንግ ቢዩቲን በሲኒማ እንመልከት አላት። ስቱቲም ምንም አልጠረጠረችም። ሲኒማ ቤቱ ውስጥ ገቡ። እሷ ያላወቀችው ነገር ግን ከኋላ የተቀመጡ ሁሉ ጓደኞቿ፣ ቤተሰቦቿና የሊ ቤተሰቦች ነበሩ። ፊልሙ ወደ መጨረሻ ሲደርስ በድንገት የተለየ ነገር ተከሰተ። ፕሪንስ ፊሊፕ ቀለበት አወጣ። ነገር ግን ፊቱ የሊ ነበር። ፕሪንሰስ አውሮራ ደግሞ ስቱቲን ትመስል ነበር። በዚያ ጊዜ ስቱቲ መገረም ጀመረች። ሊ ከጀርባዋ መጣ። በአንድ ጉልበቱም ተንበረከከ። በእጁ ቀለበት ይዞ ህይወቴን ከአንቺ ጋር ማሳለፍ እፈልጋለሁ፣ ታገቢኛለሽ አላት። ስቱቲን ማልቀስ ጀመረች። በደስታ ተንቀጠቀጠች። በመጨረሻም አዎ አለች። በዚያ ቅጽበት ሲኒማ ቤቱ በሙሉ በጭብጨባ ተሞላ። ጓደኞቿና ቤተሰቦቿ በደስታ ወደ እሷ ሮጡ። ከዛ በኋላም ቪዲዮ በዩቲዩብ፣ ቲክቶክ እና ፌስቡክ ላይ በፍጥነት ተሰራጨ። በዓለም ዙሪያ በሚሊዮኖች ተመለከቱት። ብዙ ሰዎችም ይህ ከታሪክ በጣም የፈጠራ የጋብቻ ጥያቄ አንዱ ነው ብለው ገለጹ። እናንተስ እንደዚህ አይነት ነገር ቢያጋጥማችሁ መልሳችሁ ምን ይሆን ነበር? ሶስተኛ፣ በ60 ሰዎች ዳንስ የታጀበው የፍቅር ጥያቄ። አይዛክ በፖርትላንድ የሚኖር ተዋናይ ነው። ኤሚ ፍራንከል ደግሞ ተዋናይና የዳንስ አሰልጣኝ ነበረች። ሁለቱም ለዌስት ሳይድ ስቶሪ ቲያትር ኦዲሽን ሲያደርጉ ነው የተዋወቁት። ቀስ በቀስ ጓደኛሞች ሆኑ። ከዛም ፍቅራቸው ተጀመረ። ከ6 ዓመት በኋላ አይዛክ ሊያገባት ወሰነ። አይዛክ እንደዚህ ብሎ አሰበ። ኤሚ በህይወቷ ፈጽሞ ማትረሳው ቀን መፍጠር እፈልጋለሁ። ስለዚህ ከ60 በላይ ጓደኞቹን፣ ቤተሰቦችና የኤሚን ቤተሰብ በድብቅ አነጋገረ። ሁሉም ያለምንም ክፍያ ለመርዳት ተስማሙ። ከ2 ሳምንት ዝግጅት በኋላ የዳንስ አቀናባሪዋ ጂና ጆንሰን ሞሪስ ዳንሱን አዘጋጀች። ሰዎቹ አንድ ብቻ የጋራ ልምምድ አደረጉ። ከዚያ በኋላ ቪዲዮ ተልኮላቸው በየቤታቸው ተለማመዱ። ዘፈኑም ሜሪዩ የብሩኖ ማርስ ዘፈን ነበር። ታላቁ ቀን ግንቦት 23 2012 አይዛክ ለኤሚ ወደ ወላጆቼ ቤት ነይ አላት። ኤሚ ምንም አልጠረጠረችም።
አይዛክ ወንድሙ ወደ አንድ ሆንዳ ሲአርቪ መኪና ወሰዳት። አንድ ዘፈን አድምጪ ብሎም ሄድፎኑን አደረገላት። መኪናው ቀስ ብሎ መንቀሳቀስ ጀመረ። መጀመሪያ 2 ጓደኞቹ ብቻ ወጥተው ዳንስ ጀመሩ። ኤሚ እንዴት ያለ ቆንጆ ሀሳብ ነው ብላ ፈገግ አለች። ከዚያ 4 ሰዎች፣ ከዚያም 10፣ ከዚያም 20፣ በመጨረሻ ከ60 በላይ ሰዎች በአንድ ላይ እየዘፈኑ እየጨፈሩ ተሰበሰቡ። ኤሚ ማልቀስ ጀመረች። በጣም ተደንቃ እጆቿን በደረቷ ላይ አድርጋ ትመለከት ነበር። የማይረሳው ቅጽበት ዘፈኑ ሊያልቅ ሲል ህዝቡ ሁሉ ወደ ጎን ተከፈለ። መሃል ላይ ጥቁር ሱፍ የለበሰው አይዛክ ታየ። ቀስ ብሎ ወደ ኤሚ ሄደ። በአንድ ጉልበቱም ተንበርክኮ አንቺ ቀድሞውኑ የህይወቴ ሙሉ ደስታ ሰጥተሽኛል፣ የቀረው ህይወቴን እኔም አንቺን በማስደሰት ላሳልፍ ትፈቅጂልኛለሽ? ታገቢኛለሽ? ብሎ ጠየቃት። ኤሚም እያለቀሰች ራሷን አወዛወዘች። ሁሉም በጭብጨባና በጩኸት ደስታቸውን ገለጹ። ከዛ በኋላ አይዛክ ቪዲዮውን በዩቲዩብ ላይ ለጓደኞቹ ብቻ እንዲያዩት አስቦ አስገባው። ነገር ግን በጥቂት ቀናት ውስጥ በሚሊዮኖች እይታ አገኘ። ብሩኖ ማርስ ራሱ ቪዲዮውን በማጋራት ከኔ የተሻለ የሙዚቃ ቪዲዮ ሰርተሃል ብሎ አድናቆቱን ገለጸለት። ከዚያም ጥንዶቹ በብዙ ቴሌቪዥን ፕሮግራም ላይ ተጋብዘዋል። ቪዲዮውን እንዴት አያችሁት? ቻናሉ አዲስ ስለሆነ ሰብስክራይብ በማድረግ ቤተሰብ ይሁኑ።